ለሲዳማ ዞን የክልልነት ጥያቄ ህዝበ ውሳኔ አማራጭ ሐሳቦችና የሚወከሉበት ምልክቶች ይፋ ሆኑ። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ህዳር 3 ቀን 2012 ዓመተ ምህረት የሲዳማ ዞን የክልልነት ጥያቄ ህዝበ ውሳኔ አማራጭ ሐሳቦችና የሚወከሉበት ምልክቶች ይፋ አደረገ። ቦርዱ ለሚዲያ በላከው መግለጫ ለማካሄድ ላቀደው ህዝበ ውሳኔ አስፈላጊውን የቅድመ ዝግጅት ስራ እያከናወነ እንደሚገኝ አስታውቋል። ከዚህ በፊት ቦርዱ ይፋ ባደረገው የድርጊት መርሃ ግብር ላይ ቦርዱ ሁለቱ የህዝበ ውሳኔው አማራጭ ሐሳቦች የሚወከሉበትና አማራጭ ምልክቶች ይፋ እንደሚያደርግ በገለጸው መሰረት ከደቡብ ብሔርና ብሔረሰቦችና ህዝቦች ክልል ምክር ቤትና ከሲዳማ ዞን ምክር ቤት ጋር ምክክር ያደረገ መሆኑን ነው አመላከተው። በዚህ መሰረት ሲዳማ በደቡብ ብሔርና ብሔረሰቦችና ህዝቦች ክልል ውስጥ እንዲቆይ ይፈልጋል ለምለው አማራጭ የጎጆ ቤት ምልክት እንዲሁም ሲዳማ ራሱን ችሎ በክልልነት እንዲደራጅ ይፈልጋል ለምለው አማራጭ የሻፌታ ምልክት ሆኖ ለህዝበ ውሳኔው ድምጽ መስጫነት እንዲያገለግል የተወሰነ መሆኑን ቦርዱ አስታውቋል።